የኢትዮጵያ ባለስልጣናት፣ የኢትዮጵያ መሪዎች፣ ሀገር መሪዎች በኢየሱስ ስልጣን እግዚአብሔርን አስቀድማችሁ እየሰራችሁ ያላችሁ የሀገር መሪዎች እጸልያለሁ። መገፋት በኢየሱስ መጨነቅ፣ ደም መፋሰስ በኢየሱስ ስልጣን ከሀገሬ ላይ ይነቀል። እግዚአብሔርን ይዛችሁ የጀመራችሁት መንግስት መስሪያ ቤት ላይ የሚሰሩት እግዚአብሔርን አስቀድማችሁ እየነገዳችሁ ያላችሁ ነጋዴዎች፣ እግዚአብሔርን አስቀድማችሁ እየተማራችሁ ያላችሁ ተማሪዎች፣ እግዚአብሔርን አስቀድማችሁ የምታገለግሉ አገልጋዮች ጸጋ ሰላም ይብዛላችሁ። በመላው ዓለም የምትገኙ ቅዱሳን የእናንተ ወንድም ፕሮፌት ነኝ። ዛሬ ከእግዚአብሔር የተቀበልኩትን አንድ አዲስ ሜሴጅ ይዤላችሁ መጥቻለሁ። እስከ መልእክቴ ፍጻሜ ድረስ ከእኔ ጋር አንድ ላይ እንድትሆኑ በጌታ ፍቅር አሳስባችኋለሁ። የእግዚአብሔር ቃል ሲናገር ለደካማ ኃይል ይሰጣል፣ ጉልበት የሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማሉ፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር ይወጣሉ፣ ይሮጣሉ፣ አይደክሙም፣ ይሄዳሉ፣ አይታክቱም ይላል እግዚአብሔር ቃል። ይዤላችሁ የመጣሁት መልእክት እግዚአብሔር ኃይላቸውን ያድሳል የሚል መልእክት ይዤላችሁ መጥቻለሁ። እግዚአብሔር አምላክ ኃይላቸውን ያድሳል ብዬ ስል ዝም ብዬ አይደለም። ከትንቢተ ኢሳይያስ ምዕራፍ 40 ከቁጥር 27 እስከ 31 ካለው ክፍል መትን ለእናንተ ይዤላችሁ መጥቻለሁ። ሶስት ዋና ነጥቦችን ወደ እናንተ የማስተላልፍላችሁ ይሆናል። ሁላችሁም የተከታተላችሁ ከኔ ጋር አንድ ላይ እንድትቆዩት ይሁን። ያዕቆብ የተባለ ሰው አቅሙ ደክሞ ተስፋው ተቆርጦ ግራ በተጋባ ጊዜ እግዚአብሔር ግን ሁሉን ቻይ አምላክ መሆኑን በማስረዳት እንደገና እንዲቆም አደረገው። ያዕቆብን በልዩ ልዩ ቦታ ሆናችሁ ልዩ ልዩ ሁኔታ ውስጥ ሆናችሁ እየተጨነቃችሁ ያላችሁ አገልጋዮች፣ ሚማናን፣ ነጋዴዎች፣ ገበሬዎች፣ የመንግስት ስራ የሚሰሩ የመንግስት ባለስልጣናት እንዲሁም ደግሞ የሀገር መሪዎች በውጭም በውስጥም የምትገኙ ለእናንተ ይሄ መትሽላችሁ እንደ እግዚአብሔር ሰው አምጥቻለሁ። እግዚአብሔር አምላክ ኃይላችሁን ያድሳል። ያዕቆብን እግዚአብሔር አላውቅህምን? አልሰማሁምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው እያለ ታላቅነቱንና አምላክነቱን ኃያልነቱንና ዘላለማዊነቱን እያስረዳ ከጎኑ ሲሆን እንመለከታለን። እግዚአብሔር ከጎናችሁ ይሆናል። ኃይላችሁን እግዚአብሔር ያድሳል። እየታደሰ አቅማችሁና ጉልበታችሁ እየጨመረ በክብር በኢየሱስ ስም ይቀጥላል። እግዚአብሔር አምላክ ከእናንተ ጋር ይሆናል። ኤልያስ የተባለ ሰው የኤልዛቤል ዛቻ ሰምቶ ተስፋ ቆርጦ ሞትን ስለምን እግዚአብሔር ኃይሉን አድሶ እንደገና እንዲጓዝ አደረገው። ኤልያስ የተባለ ሰው ታላቅ እግዚአብሔር ሰው ነው። የእግዚአብሔር ድምፅን የሚሰማ እግዚአብሔር ሰምቶ ይወጣ። ደግሞ እግዚአብሔር ከእርሱ ጋር ያለው ከተስቢ ተብሎ ከሚጠራበት ከትንሽ ማንደር ተነስቶ ግን ለዓለም ሙሉ መፍትሄ ያመጣ ታላቅ ሰው ነው። ከዕለታት በአንድ ጊዜ ግን የኤልዛቤል ዛቻ ትጥቁን ባስፈታ ጊዜ ፈራ። ነፍሱንም ለማዳን ብሎ ከአንድ ካለበት ቦታ ቦታውን ቀይረ። ሁኔታዎቹ አልተመቹትም ነበርና ቦታን ቀይሮ ራሱንም ተስፋ ቆርጦ ስለነበር እንዲሞተው ለእግዚአብሔር አሳልፎ ሰጥቶ ደክሞ ተኝቶ ነበር። እግዚአብሔር ግን ደክሞ ባለበት ኤልያስ ጋር መጣና ኃይሉን አደሰለት። የሚጓዝበትን ሌላ ከፊት ለፊት ያለውን የክብር ምዕራፍን አሳየው። ተስፋ ቆርጠ ያለህ አንተ ሰው እግዚአብሔር እንደዚህ ብሏል፣ ከእንደገና ትነሳለህ ብሏል። የእንባ ዘመን ይበቃል፣ ወርቃል የሚል ይስማ። አልወደክም፣ ከእንደገና ትነሳለህ። ከዚህ በኋላ የሱ ጉዳይ አበቃል የሚል ይስማ። እግዚአብሔር ነገርን ከእንደገና ያንተን ጉዳይ ከእንደገና ያስቀጥላል። የቆመባችሁ ጉዳይ በክብር ይቀጥላል። ኤልያስ በቃ ብሎ ከሞቱ አባቶቼ አልበልጥምና ነፍሰን ውሰድ ብሎ እንዲሞት ከለመነ በኋላ ድጋሜ ተነሳ። እዛ ቦታ ላይ አልቀረም። እግዚአብሔር በኃይል አነሳ። በኢየሱስ ስም በኃይል ትነሳላችሁ፣ ከእንደገና በክብር ትጓዛላችሁ። እግዚአብሔር አምላክ ኃይላችሁን ያድሳል። አንደኛ ነገሥት ምዕራፍ 19 ከቁጥር 1 ጀምራችሁ እስከ 5 ያለው ክፍልን በምታነቡበት ጊዜ እግዚአብሔር ኤልያስን ከእንደገና አነሳ፣ ወደፊት እንዲጓዝ አደረገው። አቅምና ጉልበቱን እግዚአብሔር አምላክ ሰጠው። ስለዚህ እግዚአብሔር አቅምና ጉልበት ይሆንላችኋል። በልዩ ልዩ መከራ ውስጥ ሆናችሁ ያላችሁ ሰዎች እግዚአብሔር አምላክ ከመከራ አሳልፎ የድልና የምስጋና ጊዜ ያዘጋጅላችኋል። ሌላኛው ህይወቷ ከብዶባት በዕዳ ተጨንቃ ተስፋ ቆርጣ ላለች ከነቢያት ወገን አንዲት ለምትሆን ባልቴት እግዚአብሔር በነቢዩ ኤልሳዕ አማካኝነት ዕዳን የምትከፍልበትን ዘይት ከቤቷ ሰጥቶ እጅን በአፍ አስጭኖ ታምራትን በማድረግ ህይወቷን ከእንደገና ተስፋዋን አለመለመ፣ ከእንደገና ተስፋዋን አደሰላት። በልዩ ልዩ ሁኔታ ውስጥ ሆናችሁ በተለይ በዕዳ ውስጥ ሆናችሁ የተጨነቃችሁ ያላችሁ፣ በማጣት ውስጥ ሆናችሁ የተጨነቃችሁ ያላችሁ ሰዎች፣ በተለይ በድህነት ውስጥ ሆናችሁ የተጨነቃችሁ ያላችሁ ሰዎች እግዚአብሔር አምላክ ቆይታችሁ ፈልጋችሁ ካጣችሁበት ምዕራፍ አዲስ ነገር በመስጠት እግዚአብሔር ዕዳችሁን ይከፍላል።
ታምር በሕይወታችሁ ላይ ይሆናል። አንገት የደፋችሁበት ዘመን በኢየሱስ ስም ይበቃል። ባሌዳ እየመጣ ልጆችን ይዤ እሄዳለሁ፣ አለበለዚያ ገንዘብን አምጪ እያላት ሁል ጊዜ አንገት ያስደፋት ነበር። ከዕለታት በአንድ ቀን ግን አንገት ደፍታ ተስፋ ቆርጣ እያለቀሰች ላለች በኤልሳዕ አማካኝነት አንገቷ ቀና እንዲል ተስፋ እንድለመልም ዕዳዋ እንዲከፈት እግዚአብሔር ድንገት በአድራሻዋ መጣ። በጌታ በኢየሱስ ስም ባላችሁበት ሆናችሁ ይሄን አሜን በሉ። እግዚአብሔር ዕዳችሁን ይከፍላል። ታምር ሰርቶ የተረፈረፈ ህይወት ያኖራችኋል። እቺ እናት አድርግልሽ ዘንድ ምን ትፈልጋለሽ? ምን አለ ቤትሽ ስል ቤቴ ላይ ዘይት ያለቀበት ባዶ ማሰሮ ብቻ ነው ያለው፣ ሌላ ነገር ምንም የለም ብሎ በተናገረችው ጊዜ ባዶ ማድጋዎቹን ከሰፈር ተዋሺ አታሳንሻቸው ብሎ ካለ በኋላ ወደ ቤት ገብተሽ ዘይቱን ገልብጭ የሞላውን ፈቀቅ አድርጋላት። ሁሉን ነገር ካዘጋጀች በኋላ ዘይቱን ሞልቶ ሁሉን ነገር ሲስተካከል መታ ኤልሳዕ እግዚአብሔር ሰው ነገሩ ሆኗል ምን ላድርግ ስትል ግማሹን ሽጪ ዕዳውን ክፈይ፣ የተረፈው አንቺና ልጅሽ ተመገቡ አለ። እየተመገቡ ኖሩ። እግዚአብሔር አምላክ የተረፈረፈ ምንጭ ባለቤት ያደርግላችኋል። እግዚአብሔር ኃይላችሁን አድሳል። ይሄንን ሁለተኛ ነገሥት ምዕራፍ 4 ከቁጥር 1 ጀምራችሁ እስከ 8 እስከ 7 ያለው ክፍል በምታነቡበት ጊዜ ታገኛላችሁ። እግዚአብሔር ኃይሉን የሚያድስለት ሰው ምን አይነት ሰው ነው? አንደኛ እግዚአብሔር አምላክ ከእርሱ ጋር ያለው ሰው ነው። እግዚአብሔር አምላክ ካንተ ጋር ሲሆን፣ እግዚአብሔር አምላክ ካንቺ ጋር ሲሆን እግዚአብሔር አምላክ አቅም ይሆናል፣ ጉልበት ይሆናል፣ አሸናፊ ትሆናል። እግዚአብሔር ከእርሱ ጋር ያለው ሰው ሁል ጊዜ አሸናፊ ነው። ኃይለኛ በሆነ ጉዳይ ላይ እግዚአብሔር ኃይለኛ አድርጎ ያቆማል። በሕይወት ዕድሜ ሁሉ እግዚአብሔር ካንተ ጋር እንዲሆን ጸልይ። እግዚአብሔር ካንቺ ጋር እንዲሆን ጸልይ። ሰውን ተስፋ አታድርግ፣ እግዚአብሔር ላይ ተስፋ አድርግ። የሚገፋ በዙሪያ በግራና ቀኝ ላይ ሊበዛ እንዳትሰማ። ከፊት ለፊት እግዚአብሔር ካንተ ጋር ካለ ቀጥል። ከፊት ለፊት ያለው ኬላዎቹን እግዚአብሔር እየሰባበረ ያሳልፈሃል። ዳዊት እግዚአብሔር ከእርሱ ጋር በመሆኑ ምክንያት የእስራኤልን ሕዝብ ጠላት የሆነውን ጎልያድን በድንጋይና በወንጨፌ አሸነፈ። አንገቱንም በገዛ በሰይፉ ቆርጦ ወሰደው። ትልቁ ጎልያድ የእስራኤል ሕዝብ ጠላት የሆነውን የእስራኤል ሕዝብን አንገት ያስደፋውን ጎልያድን ትልቁን ለመጣል ትንሹ ዳዊት እግዚአብሔር ከጎኑ ስለነበረ ትልቁን ጎልያድን ሰይፍ ይዞ ሄዶ አይደለም አንገቱን የቆረጠው፣ ጠመንጃ ይዞ ሄዶ አይደለም ያሸነፈው፣ ደግሞ ሌላ ወይ ቴክኒክ ተጠቅሞ አይደለም። እግዚአብሔር ይዞ ስለወጣ በድንጋይ ወንጫፍ ይዞ ሄዶ ዋናውን ጣለ። እግዚአብሔር አምላክ ከእርሱ ጋር ያለው ሰው አሸናፊ ነው የሚሆነው። ኃይሉ እየታደሰለት ይሄዳል። ዳዊትን ታሪክ በምንመለከትበት ጊዜ በእሴይ ቤት የመጨረሻ 8ኛ ልጅ፣ በአባቱ ቤት ውርስ የሌለው ቦታ የሌለው ወንበር የሌለው ምንም አይነት ተሰማያት የሌለው ሰው ነበር። እግዚአብሔር ግን ከእርሱ ጋር ሲሆን ለቤተሰቦቹም ጭምር ለሀገር ሰው ጭምር የመፍትሄ ሰው ሆነ። እግዚአብሔር አምላክ መፍትሄ ሰው ያደርጋል። ካንተ ጋር ከሆነ እግዚአብሔር ካንተ ጋር እንደሆነ ሁል ጊዜ መንገድህ ከእግዚአብሔር ጋር ይሁን፣ መንገድሽ ከእግዚአብሔር ጋር ይሁን። እግዚአብሔር ካንቺ ጋር ሲሆን ሁል ጊዜ አሸናፊ ነሽ። ገንዘብ ላይኖር ይችላል፣ ሀብት ላይኖር ይችላል፣ ብር ላይኖር ይችላል፣ ወርቅ ላይኖር ይችላል፣ እውቀት ላይኖር ይችላል፣ ደረጃ ላይኖር ይችላል፣ የትምህርት ደረጃ እንኳን ምናልባት ላይኖር ይችላል። ነገር ግን ምንም ሳይኖር እግዚአብሔር ካንተ ጋር ካለ የሁል ጊዜ አሸናፊው አንተ ነህ። በኢየሱስ ስም አሜን ላለ አማኝ ይሄ ቃል ይሆንለታል። እግዚአብሔር አምላክ ከእርሱ ጋር ያለው ሰው የሁል ጊዜ አሸናፊ ነው። አንደኛ ሳሙኤል ምዕራፍ 17 ከቁጥር 41 እስከ 52 ያለው ክፍልን በምታነቡበት ጊዜ ሙሉ ይሄንን ሐሳብን ታገኙታላችሁ። ሁለተኛው ሐሳብ እግዚአብሔርን የሚሰማ ሰው ነው። በሕይወቴ ዕድሜ ሁሉ ኃይሌ እየታደሰ እንዴት ከፈለግ፣ ሁል ጊዜ አቅሜ እየታደሰ እንዴት ከፈለግ እግዚአብሔርን መስማት አለብን። እግዚአብሔርን የሚሰማ ሰው በዘመኑ ሁል ጊዜ አሸናፊ ነው። እግዚአብሔርን የሚሰማ ሰው በሕይወቱ ሁል ጊዜ ያለ ስጋት ይኖራል፣ ያለ ፍርሃት ይኖራል። በሕይወቱ ፍርሃት የለውም፣ ስጋት የለም። ምን ሊሆን ነው ምን ሊፈጠር ነው አይልም። እግዚአብሔርን ይጸልያል፣ እግዚአብሔር ይሰማል፣ ዘና ብሎ ይቀጥላል። ቀጥል የተባለበት ይሄዳል፣ ሂድ የተባለበትን ይሄዳል፣ ተጓዝ የተባለበትን ይጓዛል። በሄድበት ሁሉ ግን እግዚአብሔር ከእርሱ ጋር ይሆናል። አሸናፊ ነው የሚሆነው። የወረኛ ወሬ ሰምቶ ተስፋ አይቆርጥም፣ ትጥቁን አይፈታም። ምን ሊፈጠር ነው አይልም፣ ምን ሊሆን ነው አይልም። በሁኔታዎቹ ተስፋ ቆርጦ ግራ አይጋባም። እግዚአብሔርን የሚሰማ ሰው ኃይሉ ሁል ጊዜ ይታደስለታል። ሁል ጊዜ እንደሚቆርጥ ስለታማ ሴት ነው እግዚአብሔርን የሚሰማ ሰው። ስለዚህ እግዚአብሔርን የሚሰማ ሰው ኃይሉ ይታደስለታል። ሙሴ እግዚአብሔርን ሰምቶ ስለወጣ ባህሩ ለሁለት ተከፈለለት። የእስራኤል ሕዝብ ይዞ እየመራ ያለው የእስራኤል መሪ
ሙሴ ወደፊት ጉዞ በጀመረ ጊዜ ከፊት ለፊት የኤርትራ ባህር አለ፣ ከኋላ በኩል የፋርዖን ፈረሶና ሰረገላ እንዲሁም ደግሞ ወታደሮች አሉ። እያስጨነቁ ከኋላ እየተጓዙ ሲመጡ ሙሴ ወደ እግዚአብሔር ጮኸ። የእስራኤል ሕዝብም ጮሁ። በዚያን ጊዜ ሙሴን ለምን ትፈራለህ? ለምን ትጮኻለህ? ወደፊት እንዲጓዙ አድርግ፣ ለሕዝብ እስራኤል ሕዝብም ተናገር ብሎ የሀገር መሪም የእስራኤል ሕዝብ መሪ የሆነውን እስራኤል ሕዝብን ወደፊት እንዲጓዙ አድርጎ ብሎ እግዚአብሔር አዘዘው። ከእግዚአብሔር ከሰማ በኋላ ብትሩን ባህሩ ላይ ዘረጋ። በዚያን ጊዜ እግዚአብሔር አምላክ ባህሩን ለሁለት ከፈለው። እግዚአብሔር በክብር ከነሱ ጋር አንድ ላይ ገባ። ወደፊት በክብር ከፍሎት አለፈ። እግዚአብሔር አቅምና ጉልበት ሆነለት። ስለዚህ እግዚአብሔር ከእርሱ ጋር ያለው ሰው በክብር ያልፋል። እግዚአብሔር ከእርሱ ጋር ያለው ሰው በኃይል ያልፋል። እግዚአብሔርን ድምፅን የሚሰማ ሰው ሁኔታን አይቶ አይሰጋም፣ አይፈራም። በክብር ይሄዳል። ባህርም ቢሆንም ለሁለት ይከፈላል። እሳት ኃይል ቢሆንም ይጠፋል። የአንበሳ አንደበት ይዘጋል። ዳንኤል የአንበሳ አንደበትን አዘግቶ ወጣ። እግዚአብሔርን ስለሰማ። እግዚአብሔርን የሚሰማ ሰው በክብር ይሄዳል፣ በኃይል ያልፋል። ሙሴ በክብር አለፈ። ኦሪት ዘጸአት ምዕራፍ 14 ከቁጥር 13 እስከ 16 ያለው ክፍልን በምታነቡበት ጊዜ ሙሉ ሐሳብን ታገኙታላችሁ። ከእግዚአብሔር ሰምቶ ስለወጣ ለኢያሱ ኢያሪኮንና ጽኑዓን ኃያላንን እግዚአብሔር አምላክ አሳልፎ ሰጠው። የእስራኤል ልጆች እንዳይሻገሩ እንዳያልፉ ወደ ከነዓን ምድር ለመግባት የሚጓዙ በጉዞ ወቅት ያሉ የእስራኤል ሕዝቦች ከጉዞ እንዲታገቱ ለማድረግ መንገድን ዘግቶ አጥር አዘጋጅቶ ፈጽሞ በሩን ዘግቶ እንዳይሻገሩ ብሎ መንገድ ዘግቶ ያሉትን ጽኑዓንን ኃያላንን ብርቶችን እግዚአብሔር አምላክ ለኢያሱ አሳልፎ ሰጠን። በዚህ ዓመት እነዚህ ይሆናል። በኢየሱስ ክርስቶስ ስም ስልጣን ኃይለኛ ነኝ ያለው አጥር ያዘጋጀው ሁሉ ከፊታችሁ ሽባ ይሆናል፣ ሜዳ ይሆናል። እግዚአብሔር አጥሮችን ይነቅላቅላል፣ ኃይልና ጉልበት ይሆናል። አትፍሩም። እግዚአብሔርን ይዛችሁ የጀመራችሁት መንግስት መስሪያ ቤት ላይ የሚሰሩት እግዚአብሔርን አስቀድማችሁ እየሰራችሁ ያላችሁ የሀገር መሪዎች፣ እግዚአብሔርን አስቀድማችሁ እየነገዳችሁ ያላችሁ ነጋዴዎች፣ እግዚአብሔርን አስቀድማችሁ እየተማራችሁ ያላችሁ ተማሪዎች፣ እግዚአብሔርን አስቀድማችሁ የምታገለግሉ አገልጋዮች ከፊት ለፊት እንዳታልፉ የሚከለከል ከልካይ ኬላ ከፊታችሁ በኢየሱስም ስልጣን ከዛሬ ቀን ጀምሮ ይበተናል። እግዚአብሔር ጽን አሰምቶ ስለነበረ ኢያሱና ከኢያሱ ጋር ያለው ህዝብ ጉዟቸውን በሚቀጥሉበት ጊዜ እነሱ እግዚአብሔርን ያመለኩ በሚንቀሳቀሱበት ጊዜ ትልቁ የእስራኤል ህዝብ እንዳይሻገሩ ሲከለከል የነበረው ትልቁ ኢያሪኮ ግንብ ለአንድና መጨረሻ ተደመሰሰ። ከፊታችሁ በኢየሱስም ይደመሰሳል። እግዚአብሔር ኃይል ይሆናል፣ ጉልበት ይሆናል። በክብር ወደ ክዳናችሁ ትጓዛላችሁ። ይህንን መጽሐፍ ኢያሱ ምዕራፍ 6 ከቁጥር 1 እስከ 20 በምታነቡበት ጊዜ ሙሉ ሐሳብን ታገኛላችሁ። ይስሐቅ እግዚአብሔርን ስለሰማ ስለታዘዘ እግዚአብሔር አምላክ ባረከው፣ ባለጠጋ ሰውም አደረገው፣ አገነነው፣ ገናና ሰው እንዲሆን እግዚአብሔር አደረገለት። በጣም የሚገርመኝ ነገር በኦሪት ዘፍጥረት ምዕራፍ 26 ከቁጥር 1 ጀምረን ወደ ታች ያለው ክፍልን በምናይበት ጊዜ እግዚአብሔር አምላክ ይስሐቅን ወደ ግብፅ ምድር እንዳትወርድ፣ እኔ በምልህ ምድር እዚህ ቁጭ በል፣ እኔ በምልህ ምድር ላይ ተቀመጥ፣ እኔ አንተን እባርካለሁ፣ እንደ ሰማይ ከዋክብት አበዛለሁ፣ ዘርህ እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አድርጋለሁ፣ ይበዛሉ ከተናገረ በኋላ ከባረከው በኋላ እሺ አለ፣ ታዘዘለት። በእግዚአብሔር ፊት ስለታዘዘ እግዚአብሔር ባረከው። በዛች እግዚአብሔርን በሰማበት በዛች ዓመት ዘርን ዘራ፣ በዛች ዓመት 100 እጥፍ አገኘ። እግዚአብሔር ባረከው፣ ባለጠጋ ሰው ሆነ። እጅግም እየጨመረ ይበዛ ነበር፣ ያድግ ነበር፣ ይጨምር ነበር፣ ይሰፋ ነበር። ይሰፋም ደግሞ ይሄድ ነበር፣ እየጨመረ ይሄድ። ሰዎች እየቀኑ እሱ ግን እየጨመረ ነበር። የሚገፉ ሰዎች እየገፉ እልፍ ስል ደግሞ ከሌላ ምንጭ ጋር የተገናኘ ሪሆቦት ከሚባል ምንጭ ጋር የተገናኘ ክርክር ብለለው ምንጭ ላይ ቆመ። በጌታ በኢየሱስ ስም በዚህ ቃል ይባርካሉ። እግዚአብሔርን ሰምታችሁ ውጡ። እግዚአብሔር አምላክ ክርክር ከሌለው ምንጭ ጋር ያገናኛቸዋል። ይህንን ኦሪት ዘፍጥረት ምዕራፍ 26 ከቁጥር 1 ጀምራችሁ እስከ 22 ያለው ክፍልን በመጣንበት ጊዜ ሙሉ ሐሳብን ታገኛላችሁ። ሶስተኛና የመጨረሻ ሐሳብ እግዚአብሔርን የሚያስቀድም ሰው ነው። በሕይወቱ ዕድሜ ኃይሉ እየታደሰለት የሚሄደው ሰው እግዚአብሔርን አምላክን አስቀድሞ የሚወጣ ሰው ነው። እሱ ሰው ሁል ጊዜ ኃይሉ ይታደስለታል፣ ሁል ጊዜ አቅሙ ይታደስለታል። ዳንኤል የተባለ ሰው ከስጋ ምቾትና ተድላ ይልቁንስ ለእግዚአብሔር ክብር ቅድሚያ ስለሰጠው እግዚአብሔር አምላክ ዳንኤልን በሰው ሁሉ ላይ
በሰው ሀገር ባለበት ገናና ሰው አደረገ። የበላይነትን እንዲሆን ሰጠው። እግዚአብሔር አቅም ሆነለት። እግዚአብሔር ጉልበት ሆነለት። በሰው ሀገር በባቢሎን ሀገር በሰው ሀገር በምርኮ ሀገር ተማርኮ በሄደበት ሀገር እግዚአብሔር አቅም ሆነለት፣ ጉልበት ሆነለት፣ ስልጣን ሆነለት። በእውቀት በጥበብ በማስተዋል እንዲሁም ደግሞ ራዕይ በመፍታት ሁሉ እግዚአብሔር አምላክ አስተዋይ ሰው አደረገ። ጉልበት ሰጠው፣ አቅም ሰጠው፣ ጥበብ ሰጠው። በጣም የሚገርመኝ ነገር የተዘጋጀውን መብልን መጠጥን ሁሉ ትቶ ቆሎና ውሃ ተጠቅሞ እግዚአብሔር ጥበብና እውቀት በሰዎች ሁሉ መካከል ማስተዋልን ሰጠው። ዳንኤል ከሰዎች ሁሉ በልጦ ተገኘ። እግዚአብሔር ከእርሱ ጋር ነበር። በምዕራፍ 6ኛው ደግሞ በምንመለከትበት ጊዜ ዳንኤል በ120 መሳፍንት መካከል በተሾሙት ላይ ተሾመ። በሶስቱ መካከል አንደኛው ዳንኤል ሆነ። የእግዚአብሔር መልካም መንፈስ በላዩ ላይ ስለነበረበት የበላይነትን አገኘ፣ አቅም አገኘ፣ ጉልበት አገኘ፣ በላይ ሆነ። ሰዎች ሰበብ ፈለጉ፣ አላገኙትም። ዳንኤልን በጉድጓድ ውስጥ የሚያስጥል አዲስ ሕግ አወጡ። ያ ሕግም አላሸነፈውም። ለምን? እግዚአብሔር ከእርሱ ጋር ስለነበረ ኃይሉ እየታደሰለት ይሄዳል። እግዚአብሔርን አስቀድሞ ስለነበረ እግዚአብሔር ከእርሱ ጋር ነው። እግዚአብሔር ከእርሱ ጋር ያለው ሰው ደግሞ ማንም የሚያሸንፍ ሰው የለም። ዳንኤልን አንበሳ ጉድጓድ ውስጥ የሚያስጥል ሕግ ካወጡ በኋላ በአንበሳ ጉድጓድ ውስጥ ስጥሉ ዳንኤል ምንም አልፈራም። ምክንያቱም እግዚአብሔር ከእርሱ ጋር ነበር። ይጸልይ ነበር። የጸሎት ሰው ስለነበረ እግዚአብሔር አቅምና ጉልበት ኃይል ሆነለት። የአንበሳ አንደበትን ቆልፎ ዳንኤል በሰላም እንዲጠብቅ በሰላም እንዲያድር እግዚአብሔር አምላክ ደህንነቱን ጠብቆ በሰላም አሳድረው። አንዳች ጉዳት እንኳን አላገኘኝም፣ አንዳችም ጉዳት አልደረሰብኝም እያለ ዳንኤል ሲናገር እንሰማለን። የዳንኤል አምላክ ነው ተብሎ ተመሰከረለት። ስለዚህ እግዚአብሔርን አስቀድሙ። በሕይወታችሁ ዕድሜ ሁሉ ኃይላችሁ እንደታደሰ ይቀጥላል። የዳንኤል ጠላቶች በዳንኤል ላይ ክፉ ፍርድን ያስፈረዱ እነዚያ ሰዎች በአንበሳ ጉድጓድ ውስጥ ሲጣሉ ዳንኤል ደግሞ እያየ ከአንበሳ ጉድጓድ ውስጥ ወጣ። እነዚያ ሰዎችን እግዚአብሔር ተበቀላቸው፣ አንበሳ በላቸው፣ ዘራቸው አልቀረም። የዳንኤል አምላክ ነው ተብሎ በ120 አውራጃዎች ሁሉ ላይ አዋጅ ታወጀ። ያድናል፣ ይታደግመታል፣ በሰማይ በታች በምድርም ተአምርን ያደርጋል፣ ድንቆችን ያደርጋል ተብሎ ተነገረለት። ስለዚህ እግዚአብሔርን የሚያስቀድም ሰው ሁል ጊዜ ኃይሉ ይታደስለታል። ይህንን በዳንኤል ምዕራፍ 1 ከቁጥር 1 ጀምራችሁ እስከ 20 በምታነቡበት ጊዜና ምዕራፍ 6 ከቁጥር 1 ጀምራችሁ ሙሉ ክፍልን በምታነቡበት ጊዜ ሙሉ ሐሳብን ታገኛላችሁ። እግዚአብሔርን የሚያስቀድም ሰው በኃይል በስልጣን በድል ይቀጥላል። እግዚአብሔር አምላክ ከእናንተ ጋር ነው። ተባርካችኋል። እግዚአብሔር ሁል ጊዜ አቅምና ጉልበት ኃይል ይሆንላችኋል። እግዚአብሔርን የሚያስቀድም ሰው ኃይሉ እየታደሰ ይሄዳል። ሶስቱን እነዚህ ነጥቦችን እግዚአብሔር ኃይልን የሚያድሰው ሰው አንደኛ እግዚአብሔር ከእርሱ ጋር ያለው ሰው ነው። የእሱ ሰው ኃይል ሁል ጊዜ እየታደሰ ይቀጥላል። ሁለተኛ ሐሳብ እግዚአብሔር ኃይሉን የሚያድስለት ሰው እግዚአብሔርን የሚሰማ ሰው ነው። ሶስተኛና የመጨረሻ ሐሳብ እግዚአብሔር ኃይሉን የሚያድስለት ሰው እግዚአብሔርን የሚያስቀድም ሰው ነው። ይሄ ቃል በሕይወታችሁ ላይ በኢየሱስ ስም ተፈጸመ። በዚህ ቃል ላይ ቆሜ አንድ ጸሎት እጸልያለሁ። እጃችሁን ባላችሁበት ዘርጉ። በጌታ በኢየሱስ ስም ስልጣን ከሀገር መሪ ጀምሮ እስከ ሕፃናት፣ ከሕፃናት ጀምሮ እስከ አዋቂ በጌታ በኢየሱስ ስም ጸልያለሁ። ከዛሬ ቀን ጀምሮ በክርስቶስ ኢየሱስ ስም ስልጣን ገናና የሚያደርግ ኃይልን የሚያድስ እግዚአብሔር መንፈስ ቅዱስ በኢየሱስ ስም ያገኛችሁ። ተአምራዊ የእግዚአብሔር ክንድ በኢየሱስ ስም ስልጣን ያገኛችሁ። ኢትዮጵያ በኢየሱስ ባንተ ትጎበኝ፣ ሀገሪቱ ባንተ ትጎበኝ፣ ሴቶች ባንተ ይጎበኙ። እግዚአብሔር አምላክ ወንዶች ባንተ ይጎበኙ። ከሀገሪቱ ላይ በኢየሱስ ስልጣን ከምድረ ኢትዮጵያ ውስጥ በኢየሱስ ስልጣን ጥላቻ ይነቀል፣ አለመሳካት ይነቀል፣ ባዶነት ይነቀል። በጌታ በኢየሱስ ክርስቶስ ስልጣን እጸልያለሁ። መገፋት በኢየሱስ መጨነቅ፣ ደም መፋሰስ በኢየሱስ ስልጣን ከሀገሬ ላይ ይነቀል። የእግዚአብሔር ሰላም፣ የእግዚአብሔር ረብ፣ የእግዚአብሔር እርካታ በኢየሱስ ስልጣን በሀገሬ ይስፋ። በኢየሱስ የኢትዮጵያ ወንዞች፣ ፏፏቴዎች፣ ተራራዎችና ሸለቆች በእግዚአብሔር አምላክ የተባረኩ ይሁኑ። በኢየሱስ ምንጮቿ ይባረኩ። የእግዚአብሔር እጅ በኃይል በኢየሱስ ያገኛቸው። የኢትዮጵያ ባለስልጣናት፣ የኢትዮጵያ መሪዎች፣ ሀገር መሪዎች በኢየሱስ ስልጣን ዛሬ ጸልያለሁ። በእግዚአብሔር ማስተዋል ጥበብ የተሞሉ ይሁን። የእግዚአብሔር ጥበብ እውቀት በላቸው ላይ ይሁን። በኢትዮጵያ ላይ የእግዚአብሔር ክንድ በኢየሱስ ይዘረጋ። ከዛሬ ቀን ጀምሮ ኢትዮጵያ በዓለም ላይ ፊተኛ ትሁን። በኢየሱስ ስልጣን የእግዚአብሔር ክንድ በኃይል ይገለጥ። ተአምራት ይሁን። ስለሰማኝ አመሰግናለሁ። ከዚህ በኋላ የኢትዮጵያ ከፍታ በቅርብ ጊዜ በዓለም ሁሉ ላይ ይገለጥ።
በኢየሱስም ስልጣን ይሄ ይሁን። ተአምራት ይሁን፣ ድንቅ ነገር ይሁን። በጌታ በኢየሱስም የሀገሬ መሪዎች ሁሉ በአንተ ይጠበቡ። ተአምራት ይሁን፣ የእግዚአብሔር ክንድ ይገለጥ። ሁሉ በኢየሱስም ስልጣን በአንተ መልካም ይሁን። እጸልያለሁ በኢየሱስም ስልጣን የእግዚአብሔር እጅ በኃይል ይድረም። በሁሉም ስፍራ የእግዚአብሔር ሰላም ይስፈን። ስለሰማኝ አመሰግናለን። ታምር ይሁን። እናመሰግናለን። ስለሰማኝ ከፍል በኢየሱስ ክርስቶስ ድንቅ ስም አሜን። ተባርካችኋል ቅዱሳን። ይህን መተም ለብዙ ሰዎች እንድርስላቸው ሼር ማድረግ ቤተሰብ ሁኑ። ለብዙ ሰዎች እንድርስላቸው እንድታርጉት ይሁን። የቤተክርስቲያናችን የዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ ሰዎች በሙሉ ሰብስክራይብ በማድረግ ከኛ ጋር ቤተሰብ ሁኑ። ለበለጠ መረጃ ከታች በኩል በመስመር በሚሄደው ስልክ ቁጥር ደውላችሁ የተኛውም ሐሳብ አስተያየትን ማስቀመጥ ትችላላችሁ። እግዚአብሔር ሰላምና ጸጋን ያብዛላችሁ። ያላችሁበት ዓለም ዳርቻ ሁሉ መልካም ቦታ ይሁንላችሁ። በሌላ መልእክት እስከምንገናኝ መልካም ቦታ። ሻሎም